የለም የኔ ወንድም ማንም የፈራ የለም እዛው ተፈራሩ እናንተ ሌቦቹ እናንተ ይሄንን ዘፈን የምትተረጉሙት ኦኬ ይሄንን ዘፈን ደግሞ የኛ እናንተ እዛው እኛን አታነካኩ አም ሲሪየስ እግዚአብሔር ምስክሬ ነው ህዝቡን አታነካኩት በተለይ የኦሮሞን ህዝብ አታነካኩት የለንበትም አገባን አንደኛ ያገባናል ብንል እንኳን እንዴት ነው የሚያገባን ሆይ ለምን ምናችንን ነከይልች ዳር መቆም መሃል መቆም እንዴ ዳር ይቆምም አለ መሃልም ይቆማል መሃልም ይገባል ዳርም ይገባል የተከዳም አለ ያልተከዳም አለ የተስማማው ማለት እኮ በሁሉም እኮ በማንኛውም ለምሳሌ ነገርኳችሁ ከዛሬ 150 ዓመት በፊት ፊንፊኔ ላይ የነሙና የነገላና ዘሮች ሲባረሩ ከዛ በኋላ መሃል የገቡት ሰዎች አሉ አይደል ቤተሰቦች አሉ አይደል ዘስሚ የኔ ዘሮች ናቸው ስለዚህ ዘፈን እንዲያው ለኦሮሞ ነው የተዘፈነው ስለ ሙናና ስለ ገላና ህዝቦች ነው ምክንያቱም አሁንም ዳር ነን ያለ ነው ቴዲ ዘፈነው ስለ ኦሮሞ ማንን ያባረረው ማናት ፊንፊኔ ማን ሆና ነው የማን ቄ ሆና ነው ስለዚህ እንዲያውም ቴዲ ለኛ ነው የዘፈነው ለሙና ለገላና ዘሮች ነው የዘፈነው ለኛ ነው የተዘፈነው ኦሮምኛ ስላልሆነ ነው ለኛ ነው የተዘፈነው ይሄ ነው ሄዱበት ኦሮሞ ለኛ ነው የተዘፈነው ለኛ ዘር ማንዘራችን ለጠፋው ለተባረር ነው ለኛ ነው የተዘፈነው አሁንም ዳር ነን እስቲ አዲስ አበባ ከተማ ውስጥ የትኛው ኦሮሞ ነው ያንድ ፎቅ ባለቤት ያለው የትኛው ነው ዛሬ ልማት እያልክ የምታደርገው ላይ ማን ያለው ማንም የመኪና ባለቤት ልትሆኑ ትችላላችሁ የመኖሪያ ቤት ባለቤት ልትሆኑ ትችላላችሁ ኢኮኖሚው ላይ ገብታችኋል እንዴ አልገባችሁም ድንቁ አንድ ሀብታም ቢኖር ስታሰደዱት አልነበረም እንዴ አንድ የኢሊሊ ሆቴል የትኛው ነው ገና ትግል ላይ ነን ገና ሰካራሙ ካድሬው ምናምን አከሳከስ ሊል ይችላል ያ ለኛ ነው የተዘፈነው ቴዲ ለሙና ለገላና ዘሮችን የዘፈንከው ለጉለሌ ነው የዘፈንከው ለመሃል ከተማ ለኦሮሞ ነው የዘፈንከው ለኛ ነው የዘፈንክልን ዳር ለቆም ነው በነገራችን ላይ ዘፈኑን ዝም ብላችሁ አዳምጡት ዳር እኮ ያለው እኮ ከፊንፊኔ ውጪ ኦሮሞ ዳር ቆሟል አይደለም እንዴ ለኛ እኮ ነው የዘፈነው መዳኒያንም ዝም ብላችሁ ዘፈኑን ይዩት ትሪዮ አማርኛ እንደብድሽ በጃለሽ ከሆነ ለኛ ነው የዘፈነው ዳር አማራ ቆሟል እንዴ አማራ ያለው ጎጃም እናንተን ምንድነው ስሙ ጎንደር ወሎ ኦሮሞ ያለው ዳር ላይ ነው ዳር ቆመን ከተማዋን እያየናት ነው እኛ ኦሮሞዎች ለኛ ነው የዘፈነው ልጅ በአያቱ በኩል አድርጎ ለኛ ነው የዘፈነው አያና አዳምጠው ለኛ ነው የዘፈነው ለኛ በዳሊኒ ለኛ ነው የተዘፈነው ብልጽግና ለኛ ነው የዘፈነው ይሄ ነው እንደዛ ነው ዘፈኑ ነው ኦሮሞ ነው ሄዱበት እግዚአብሔር ምስክሬ ነው ለኛ ነው የተዘፈነው እንደ ኦሮሞ አልቅሰን አንብተን ጮኸን ሰሚ ያጣን ሰዓት ነው ለኛ ሀገር የፈረሰችው ዛሬ ላይ ሰዎች ሀገር ፈርሳብናለች ብትል አልቃወማቸው ምክንያቱም ብልጽግና በምን አይነት መልኩ ነው ሀገርን እየመራ ያለው በሰላም በመግባባት በፍቅር አይደለም ኦሮሚያ ላይ ጦርነት አደረገ ትግራይ ላይ ጦርነት አደረገ አሁን አማራ ክልል ጦርነት እያደረገ ነው ቤኒሻንጉል ላይ ጦርነት አለ ሶማሊያ ላይ ጦርነት አለ አፋር ክልል ጦርነት አለ ይሄ ሁሉ ለቅሶ ላይ ነው ያለው ለቅሶ ላይ የሌሉት ሰዎች ምን አይነት ሰዎች ናቸው ዛሬ ጀዋር መሐመድ ፖስት እያደረጋቸው እንዳሉ አይነት በግሩፕ ተደራጅተው የሰው ንብረት የሚዘርፉ የሰው ሚስት የሚቀሙ የሰው መኪና የሰው መሬት የሚወስዱ ከዛም አልፎ ሰውን የሚገሉ አካላት ሀገር አልፈረሰችባቸው ከዛም በላይ እንደውም ሀገር ተሰርታላቸዋለች እኔ ቴዲ አፍሮ ስለዘፈነና ስላልዘፈነ የኦሮሞ ህዝብ እንባ አይቆምም ቴዲ አፍሮ ለኔ ይዘፍናል ብዬ አልጠብቅም የማልጠብቅበት ምክንያት ምንድነው እኔ ከውስጡ የወጣሁበትኝን ማህበረሰብ ችግር እኔ ካልዘፈንኩለት እኔ ካልጮኩ እኔ ካልተናገርኩለት ከሰው ስለማልጠብቅ ነው የኦሮሞ ህዝብ ይሄንን 8 ዓመት ያየውን መከራ ምድር ላይ ያለ እንስሳ አላየም የኦሮሞ ህዝብ አብይ ስልጣን ላይ በወጣ ሰዓት ያየውን መከራ በኢህአዲግ ዘመን አላየም በኃይለ ሥላሴ ዘመን አላየም
በደርግ ዘመን አላየም፣ በሚኒሊክ ዘመን አላየም። ዛሬ የሰው ልጅ ተገሎ አስክሬኑ በአህያ ነው ከተማዎች ውስጥ እየተጎተተ ያለው። ከዚህ በፊት ቪዲዮችን ፎቶችን እያወጣን አሳይሽ ነበር ጂጂ። ትላንት በኢህአዴግ ዘመን እኛ ስንታገል የምንገደልበትን ምክንያት እናውቃለን። ዛሬ እናትን ቁጭ አድርገው ልጅን ፊቷ ነው የሚረሽኑት። አባትን አስቀምጠው ልጅን ወስደው ጎትተው ነው የሚደፍሩት። ዛሬ የሰው ልጅ ታስሮ ከእስር ቤት ወጥቶ ተገሎ ተጥሎ አስክሬኑን ጅብ ነው የሚበላው። አባቴ በዚህ ሰዓት ሀገር ያልሞተችበት ካለ ታዲያ ማን ነው ሀገር የሚሞትበት? እኛ ቢመቸን ከሀገር ባልወጣን፣ እኛ ቢመቸን ሀገር ላይ ሆነን ዛሬ ሀገር አልሞተችብንም እንደሚሉ ሰዎች አፋችን ሞልተን ሀገር አለች ባልን። ዛሬ ላይ እኮ ኦሮሞ መሬት ላይ የኦሮሚያ ህዝብ ላይ እኮ ማለት ነው ድሮን እንደ ዝናብ ነው እየዘነበ ያለው። ሂድ ሰላሌ ተመልከትን፣ የወጣውበትኛን ማህበረሰብ ወለጋ ሂድ 8 ዓመት ሙሉ ሂድ፣ ጉጂ ላይ ሂድ፣ አሁን አርሲ ላይ የኦሮሞ ህዝብ የኦሮሞ ቀይ ምን እየሆነ ነው ያለው? ይሄንን ቤት ያስቀምጬ አንድ ዘፈን ከ18 ሙዚቃ ውስጥ አንድ ዘፈን አውጥቼ የኦሮሞ ህዝብ ተሰደበ የምልበት አይደለም። ቴዲ ኦሮሞን ቢሰደብ አይገርመኝም። ለምን እንደማይገርመኝ ታውቃላችሁ? ቴዲ ስለ አዲስ አበባ ከመስፈኑ በፊት የብልጽግና ተወካይ የሆነው ብርሃኑ ሌንጂሶ ኢቲቪ ላይ ቀርቦ አዲስ አበባ የሁሉም ናት የሁሉም መኖሪያ ናት ሲል የተቃወመ አንድ ኦሮሞ የለም። የኦሮሞ ወጣት ከሞያሌ እስከ ባሌ ከወለጋ እስከ ጅማ እስከ ምን ድረስ ፊንፊኔን ኪያ ፊንፊኔን ሃንዱረ ኪያ ብሎ ጥይት ሳይፈራ ወጥቶ የተናገረም አሳልፎ የሰጠን የብልጽግናን አመራር ያልተናገረ ሰው አንድ ዘፋኝ በአንድ ዘፈኑ ኦሮሞን ተናገረ ብሎ ለመተቸት መብቱ ነው፣ መተቸት ይችላል። ለኔ ግን ይሄንን 8 ዓመት ስቃይ ያሳለፈች የኦሮሞ እናት ናት ይሄ ዘፈን ከመውጣቱ በፊት ለኔ ስትታየኝና ሳነባ የነበረው። ታውቂያለሽ ጂጂ፣ ሁሌ ለቅሶ ስባል ነው የነበረው አይደለ? ስናገር እናንተ ከለቅሶ ውጪ ምንም አታውቁም ነበር አይደለ ስንባል የነበረው። አዎ ይኸው የኢትዮጵያ ሕዝብ እያለቀሰ ነው። የተባበሩት መንግስታት ሪፖርቶች የሚያወጡትን ሪፖርት ግቡና እዩ። ያሉ የሰብአዊ መብት ጥሰቶች፣ የተዘጉ ትምህርት ቤቶች፣ የተዘጉ የጤና ተቋማት፣ የተደፈሩ ሴቶች። ታዲያ ሀገር ማለት ምንድን ነው? ሀገር ማለት አለው ድምፅ ያለ ኔትወርክ ቀይ እያበረደ ነው። ሀገር ማለት ህዝብ ነው። አለሁኝ አለ አለ ሀገር ማለት ህዝብ ነው። መሬት አይደለም፣ ዳር ድንበር አይደለም። ንጹሃን እንደ ቅጠል የሚረግፉባትን ሀገር ይዘን ሀገር ገንብተናል። ሀገር አለችን ካልን ሀገር ካለን ታዲያ ምን ነው አንድ ዘፈን ሲወጣ ተንበጫበጨ? ሀገር ሲሆን ሀገር ከሆነ ያለን አንድ ሙዚቃ የሚያፈርሳት ሀገር ነው ወይ የተገነባችው? አሁንም ቆም ብላችሁ አስቡ። በተለይ የኦሮሞን ህዝብ መከራ ስቃይ፣ ኦሮሞ ያለበትን ኦሮሞ ላይ እየደረሰ ያለውን ግፍ ዛሬ በግሩፕ ተደራጅተው የታጠቀው ብቻ አይደለም መንግስት ያሰማራቸው ሲቪል የለበሱ የታጠቁ ሰዎች የኦሮሞ ህዝብ ላይ እያደረሱ ያለውን ግፍ እያያችሁ ለዛ ህዝብ ዛሬም ድምፅ መሆን አለባችሁ። ያን ማናደርግ ከሆነ ለዘፈን ከሆነ ወይም ዘፈን ላይ የሚመጡ ነገሮችን ለመመለስ የምንሄድ ከሆነ አሁንም ይሄንን ስርዓት አስቀጥለን የኦሮሞን ህዝብ ላይ መከራና ስቃይን ላናስቆም ነገም ተነጎዳ እያነባ እንዲኖር ማድረግ ነው የሚሻለን። ይኸውላችሁ 3 አማራጭ አለን እንደ ኦሮሞ ህዝብ 3 አማራጭ፣ ልብ ብላችሁ ስሙኝ። አንደኛው የብልጽግና መንግስት የሚያደርገውን ግፍና መከራ አምነን ተቀብለን የመጣውን ነገር በጋራ መመለስ። ሁለተኛ የብልጽግና መንግስት የኦሮሞ ህዝብም ላይ ሌሎች ህዝቦችም ላይ እየፈጸመ ያለውን ልክ ያልሆነ ፍትሃዊ ያልሆነ ዲሞክራሲያዊ ያልሆነ አምባገነናዊ ነገር መቃወም። ሶስተኛ ዝም ብለን ተቀምጠን የሚመጣውን ነገር መቀበል። ይሄን 3 አማራጭ ይዘን ነው መሄድ ያለብን። የመጀመሪያው አማራጭ የኦሮሞን ህዝብ ያጠፋዋል። ምክንያቱም ትላንትና ህወሓት ባጠፋችው ጥፋት የትግራይ ህዝብ እንዲጠፋ ነው የተደረገው። የብልጽግናን ኃጢአት ሊሸከም የሚሞክር ኦሮሞ ላይ ዳፋ ነው ይዞ የሚመጣው። ምክንያቱም የብልጽግና ኃጢአት ቢያጥቡት የማይጠራ ጭቅቅት ነው፣ ቢሸከሙት የማይቀል ከባድ የሆነ ወንጀል ነው። ድምፅ ያለ ጂጂ እኮ በጣም ኔትወርክ እንትን ነው ግን
አለ። ኦኬ ስለዚህ ያለን አማራጭ የደረሰብንን በደል ግፍ አውጥተን በቻልነው ልክ ሌላው እኛ ጋራም ያለውን እሳት እንዲረዳ ማድረግ ነው። ለኦሮሞ የተመቸ መንግስት መስሏቸው የኦሮሞን ህዝብ የሚሳደቡ ሰዎች ኦሮሚያ ያለችበትን መከራ አውጥቶ ማሳየት ነው። ኦሮሞ በቀዬው ላይ የትም ሄዶ አይደለም። አንድ ጊዜ አሁን ያለው መንግስት መከራና ስቃይ በሁሉም ብሔር ብሔረሰቦች ላይ እያደረሰ ነው ብለን መቃወም አለብን። አንደኛው አሁን ለምሳሌ ከሰጠን 3 አማራጮች አንደኛው ወይም መርጦ አምኖ መቀበል ነው ወይንም ደግሞ መቃወም ነው ብለሃል። አሁን ለምሳሌ ለመቃወም ብዙ ጊዜ የሚፈጁት ነገሮች ምንድነው? ሰዎችን ማሳመን ነው። ሰዎችን መሬት ወደ ከማሳመን በፊት እዚህ ጋር 2 ሰዎች አሉ፣ ሙባረክና ኪያር። አሁን ለምሳሌ ኪያር የእሱን አስተያየት እንቀበልና 2 ሰው መሬት ላይ እነዚህ 2 ሰዎች ሙባረክ ትቃወማለህ ወይ? ኪያርስ ትቃወማለህ ወይ? ለመቃወም ደግሞ ህዝቡ ላይ እየደረሰ ያለውን በደልና ጭቆና ታምናለህ ወይ? መቃወምን ተውና አንዳንዴ ዝም ማለትም ጥሩ ነው፣ ወይንም ደግሞ ፍለፊት